መንታ እርግዝና ሲኖር የሚታዩ ምልክቶች። እርግዝና የሁሉንም እናቶች ሕይወት በልዩ ሁኔታ የሚለውጥ አስደናቂ ጉዞ ነው። ሆኖም መንታ ልጆችን ማርገዝ ደግሞ ከወትሮ እርግዝና የበለጠ ልዩ ተሞክሮ አለው። ብዙ እናቶች በአልትራሳውንድ ምርመራ ከመረጋገጡ በፊት ውስጣቸው ከአንድ በላይ ጽንስ ወይም ሕፃን እንደተሸከሙ ይገምታሉ። ለዚህም ምክንያቱ የእርግዝናው ምልክቶች ከወትሮ የበለጠ ጠንካራና ቀደም ብለው ስለሚጀምሩ ወይም የሚታዩ ስለሆነ ነው። የመንታ እርግዝና ምልክቶች። ብዙ እናቶች የሚያጋጥሟቸው የተለመዱ ምልክቶች የሚከተሉት ናቸው። 1. ከባድ የማለዳ ህመም ወይም ሞርኒንግ ሲክነስ። መንታ እርግዝና በሚኖርበት ጊዜ HCG ወይም Human Chorionic Gonadotropin የተባለው ሆርሞን መጠን ከወትሮ በተለየ ከፍ ያለ መጠን ይኖረዋል። ይህ ደግሞ ጠዋት የሚከሰትን የማቅለሽለሽና የማስመለስ ስሜት ሃይፐርኤሜሲስ ግራቪዳርም የበለጠ እንዲበረታ ያደርገዋል። አንዳንዴም ይህ ምልክት ረዘም ላለ ጊዜ ሊቆይ ይችላል። 2. ፈጣን የክብደት መጨመር። ሰውነት 2 ሕፃናትን ለማሳደግ ስለሚዘጋጅ በእርግዝናው የመጀመሪያዎቹ 3 ወራት ውስጥ እንኳን ፈጣንና ከወትሮ የላቀ የሰውነት ክብደት መጨመር ሊታይ ይችላል። 3. ከፍተኛ የድካም ስሜት። መንታ እርግዝና ሲኖር ሰውነት ከወትሮ የበለጠ ስለሚሰራ የድካም ስሜትም ከፍ ያለና የጠነከረ ይሆናል። 4. የጽንስ እንቅስቃሴ ቀድሞ መሰማት። የመንታ እርግዝና ሌላው ምልክት የሕፃናት እንቅስቃሴ ወይም ፊቶ ሙቭመንት ከወትሮ ቀድሞ እና በሆድ ውስጥ በተለያዩ ቦታዎች ላይ ሊሰማና ሊታይ ይችላል። 5. ከእርግዝናሽ ጊዜ ጋር የማይመጣጠን የሆድ መጠን መጨመር። የሆድሽ መጠን ከእርግዝናሽ ጊዜ አንጻር ከሚጠበቀው በላይ ትልቅ ከሆነ ሐኪሞች የአልትራሳውንድ ምርመራ ከማድረጋቸው በፊት ቀደም ብለው እርግዝናሽ መንታ ሊሆን እንደሚችል ይገምታሉ። 2 ሕፃናት ስለሚሆኑ ማህፀንሽ በፍጥነት ይሰፋል ወይም በመጠን ይተልቃል። በዚህም ምክንያት እርግዝናሽ ቶሎ የሚታይ ይሆናል። እንዲሁም የእርጉዝ ልብሶችም ቀድመው ሊያስፈልጉሽ ይችላሉ። 6. ሌሎች ምልክቶች። 2 ልጆችን ለማሳደግ ተጨማሪ የካሎሪ መጠን ስለሚያስፈልግ የምግብ ፍላጎት መጨመር። ማህፀን የሽንት ፊኛን ስለሚጫነው የሽንት መብዛት ወይም ቶሎ ሽንት መሽናት። ማህፀን በፍጥነት ሲያድግ ወይም ሲሰፋ ወደ ላይ በመግፋት ሳንባን ይጫነው ስለሚችል የትንፋሽ ማጠር። በሰውነት ክብደት መጨመር ምክንያት የጀርባ ህመምና የእግር ማበጥ። በሆርሞን ለውጥ ሳቢያ የስሜት መለዋወጥና የጭንቀት መጨመር። የሽታ ወይም የማሽተት ስሜትና የምግብ ጥላቻ መጨመር ተጨማሪ የመንታ እርግዝና ምልክቶች ናቸው። እነዚህ ምልክቶች መንታ እርግዝናን ሊያመለክቱ ቢችሉም እርግጠኛ ለመሆን የሚቻለው በአልትራሳውንድ ምርመራ ብቻ ነው። መንታ ሊሆን ይችላል ብለው ከተረተሩ የእናትና የሕፃኑ ጤንነት እንዲጠበቅ መደበኛ የቅድመ ወሊድ ምርመራ ማድረግ በጣም አስፈላጊ ነው። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮሜንት ማድረጋችሁን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጽን ፎሎ ያድርጉ።